ሰላም ይህ ፊደላት ሚዲያ ነው። ከዚህ በኋላ በተከታታይ ወደ እናንተ የሳምንቱን የወሩን አዲስ ነገሮች የኢንተርቴይንመንት ዜናዎች ይዘን የምንቀርብበት ሚዲያ ነው። በሳምንቱ ላይ የተከናወኑ በኢንተርቴይንመንት ዙሪያ፣ በሙዚቃው ዙሪያ፣ በአርት ዙሪያ፣ በሀገራችን በአጠቃላይ አዲስ ነገር የተከሰተ ነገር ካለ አዳዲስ መረጃዎችን ለእናንተ የተመራረጡ ምርጥ ብለን የምናስባቸውን ነገሮች ይዤላችሁ የምቀርብበት ቻናል ነው። ያው እንደ ድርጅት ነው እኛ ብዬ ማወራው እንጂ የፕሮግራሙ ሆስትም አዘጋጅም እኔ ነኝ። በረከት መኮንን እባላለሁ። ያው የሚዲያ ስም ደግሞ ፊደላት ሚዲያ ይባላል። ከዚህ በኋላ በተከታታይ ወደ እናንተ በጣም ጥራቱን የጠበቀ ቆንጆ መረጃ አቀርብላችኋለሁ ማለት ነው። እንግዲህ አሁንም የተለያዩ ነገሮች ይዤላችሁ መጥቻለሁ። እንግዲህ አሁን ያለንበት ወር ጥቅምት ነው። ጥቅምት 5 ላይ ነን። ከዛ ጋር ተያይዞ ምን አሳልፈን እናከናወንን የሚለውን ነገርና አጠቃላይ ደግሞ እስከ ቀጣይ ወር አሁን እስካለንበት ድረስ ያለውን አጠቃላይ መረጃ በሙሉ ለእናንተ አስረዳችኋለሁ ማለቴ አቀርብላችኋለሁ ማለት ነው። ያው እንደ ዜና እንዳታዩት ዘና ፈታ ብለን የምናቀርበው ነገር ነው። እንግዲህ ያው አሁን ባለንበት ወር ውስጥ ምን ተከናወነ፣ ምን አዲስ ነገር ተፈጠረ የሚለውን ነገር እስቲ እንግዲህ አዲስ ዓመት ነበር ያሳለፍነው ከዚህ በፊት እና አሁን ያለነው ሁለተኛ ወር ላይ ነን። አዲስ ዓመትን አስከትሎ ደግሞ መስቀል በዓል መጣ። መስቀል በዓልንም በሰላም አሳለፍን፣ እግዚአብሔር ይመስገን። ከዛ በኋላ ያው ከመስቀል ጋር ደግሞ ተያይዞ ምን ነበረ፣ በጣም የምንወደው የምናከብረው የክቡር ዶክተር አርቲስት ጥላሁን ገሰሰ የልደት በዓሉ በዛው በመስቀል በዓል ቀን በመስከረም 17 ላይ ነበረ። ከዛ ደግሞ አለፈና አሁን ጥቅምት ላይ ገባን። አሁን በያዝነው ወር ላይ ደግሞ በዚህ በጥቅምት ወር ውስጥ ደግሞ በጣም የምንወደው ምርጥ የሆነ አርቲስት ማለትም ያው የመጽሐፍ ደራሲ ነው። በጣም ምርጥ የሆነ አርቲስት ነው። እሱ የተወለደበት ቀን ነው። እንግዲህ ስሙን ልነግራችሁ ነው። ስሙ አዲስ አለማየሁ ይባላል። እንግዲህ አዲስ አለማየሁ ሁላችንም የምንወደው የምናከብረው ምርጥ የመጽሐፍ ደራሲ ነው። እነ ፍቅር እስከ መቃብርን፣ የልምዣትን፣ ወንጀለኛው ዳኛን፣ ትዝታን ምናምን የጻፈ ምርጥ ደራሲ ነው እና በዘመኑ ላይ ትክክለኛ የሆነ ጥሩ የሆነ እውቀትን በመጽሐፍ መልክ አስቀምጦ ለትውልድ ያስተላለፈ ደራሲ ቢኖር አዲስ አለማየሁ ነው እና ከዚህም ጋር ተያይዞ እሱ የተወለደበት ወር ነው ማለት ነው። በዚህ በጥቅምት 7 ላይ ነው እሱ የእሱ ልደት እና ከውጭ ሀገር ደግሞ እነማን ልደት መሰላችሁ? በጣም የሚያስገርም ነው። ታላቁ ተጽዕኖ ፈጣሪና ፖለቲከኛ የሆነው ሰው ማን ነው? ማህተመ ጋንዲ በዚሁ በጥቅምት ወር ላይ ነው የተወለደው። ከዚህም ጋር ተያይዞ ደግሞ የሀገራችን ያው በዚህ ባሳለፍነው በመስከረምና በጥቅምት ወር መካከል ውስጥ የነበሩ የዓለማችን ተጽዕኖ ፈጣሪና ታላላቅ ሰዎች ልደታቸው ያለፈበትና ገና የሚመጣበት ወቅት ላይ ነን ማለት ነው። ከዚህም ጋር ተያይዞ በመጀመሪያ የማንን ነገርኳችሁ መሰላችሁ? የማህተመ ጋንዲን ነገርኳችሁ። ከማህተመ ጋንዲ ቀጥሎ ደግሞ ሌላ ማን አለ? ቭላድሚር ፑቲን የሩሲያው መሪ በዚህ ወር ውስጥ ነው የተወለደው ማለት ነው። በዚህ ወር ውስጥ ነው የተወለደው። የኢትዮጵያው የአሜሪካው ምርጡ ተዋናይ ዊል ስሚዝ፣ የጄደን ስሚዝ አባት ዊል ስሚዝ እንግዲህ ሁላችሁም ታውቁታላችሁ። በተለያየ ፊልሞች ላይ በጣም ጥራቱንና ብቃቱን የጠበቀ ፐርፎርማንስ ያየንበት እና የምንወደው አርቲስት ነው ዊል ስሚዝ። ያው
በዚሁ አካባቢ በዚሁ በጥቅምት ወር ውስጥ ነው የተወለደው። አሁን ከኳስ ተጫዋች ደግሞ አለኝ። ከኳስ ተጫዋች ማን መሰላችሁ? እንግዲህ ከአሁን በዚህ ሰዓት ትክክለኛውን መረጃ አጋጣሚ እንትን ስላላገኘው ነው። ምናልባት ኳስ እንትን ጫማ ሰቅሎ ሊሆን ይችላል። የበፊት ተጫዋች ነው መሰለኝ። ዝላታን ኢብራሂሞቪች የሪያል ማድሪዱ፣ ከዛ በኋላ ጁቬንቱስ መሰለኝ። ብቻ እሱ ራሱ በዚህ በጥቅምት ወር ውስጥ ነው የተወለደው ማለት ነው። በመጨረሻ ደግሞ በጣም ምርጥ የሆነ ሰው እነግራችኋለሁ። አብዛኞቻችሁ ትወዱታላችሁ። ያው በተለይ እግር ኳስ ተመልካቾች በጣም የምትወዱት ሰው ነው። የአርሰናል ደጋፊዎች በጣም የምትወዱት ሰው ነው። በዚህ በጥቅምት አካባቢ ወር ላይ የተወለደው ማለት ነው። እሱም ማን ነው? አርሰን ዌንገር፣ የአርሰናሉ የቀድሞ አሰልጣኝ አርሰን ዌንገር በዚሁ አካባቢ በዚህ ወር ላይ ነው የተወለደው። በጣም የሚገርም ነው። እንግዲህ ያው ከጥቅምት ወር ጋር ተያይዞ እስከ ያው የመስከረም መጨረሻ እና የጥቅምትን ደግሞ አሁን የሚመጣውን የምናሳልፈውን ወር ተያይዞ ያለን የልደት እና የበርዝዴት እንትን ያው መረጃ ይሄን ይመስል ነበረ። በቀጣይ ደግሞ ምን ይዤላችሁ መጣሁ መሰላችሁ? በሀገራችን በኢትዮጵያ ላይ ምን አዲስ ነገር ተካሄደ፣ ምን ተከናወነ የሚለውን ነገር፣ ምን አዲስ መረጃ አለ፣ ምን አለፈ ምናምን የሚለውን ነገር አሁን በዚሁ ወቅታዊ የሆነውን መረጃ በጣም በአጭር መልኩ የመረጃ ፕሮግራም እና ሰዓቴ ስለሆነ የእሱን አቀርብላችኋለሁ ማለት ነው። እንግዲህ አሁን በያዝነው ሰዓት ላይ ያሉ መረጃዎች ናቸው። በቋሚነት የመረጃ ምንጭን ያደረኩት ከቴሌቪዥን ሚዲያ አካባቢ ነው እና አሁን ባለን መረጃ መሰረት ያው ባሳለፍነው 4 እና 5 ቀናት ውስጥ የቅዱስ ጊዮርጊስ እና የኢትዮጵያ ቡና የዋንጫ ጨዋታ አድርገው ነበረ። ያው ጨዋታው ደግሞ የተከናወነው በምን አይነት መንገድ መሰላችሁ? የህዳሴ ዋንጫ ጨዋታ ይባላል። ያው የህዳሴ ዋንጫ ጨዋታ ነው። በቅዱስ ጊዮርጊስ ቡድን አሸናፊነት ተጠናቋል። 3-2 አሸንፎታል ኢትዮጵያ ቡናን። በዚህ ሳምንት እና በዚህ ወር ውስጥ ከተከናወኑ አንዳንድ ነገሮች ውስጥ አንዱ የቅዱስ ጊዮርጊስ እና የቡና ጨዋታ ነው ማለት ነው። በሁለተኛ ደረጃ ደግሞ ያው የብሔራዊ ሰንደቅ ዓላማ ቀን ተከብሯል። ብሔራዊ ሰንደቅ ዓላማ እንግዲህ የተለያየ ቦታ ላይ በተለያየ በደማቅ ሁኔታ ሲከበር እናውቀዋለን። ባንዲራ በመስቀል ተማሪዎች በመውጣት ሰራተኞች በመውጣት የተለያየ ቦታ ላይ የተለያየ ክብር ሰጥተው ያከብሩታል። ያው አሁን በዚህ ወር ውስጥ ደግሞ ምን ተከብሯል? በጥቅምት 3 ላይ የብሔራዊ ሰንደቅ ዓላማ ቀን ተከብሯል ማለት ነው። ያው በሀገራችን ላይ ከተከናወኑ ምርጥ ክንውኖች ውስጥ አንዱ የብሔራዊ ሰንደቅ ዓላማ ቀን ነው እና ደግሞ በ2018 ዓመት በዚህ ዓመት 7ኛው ሀገራዊ ምርጫ እንደሚካሄድ መረጃዎች ያሳያሉ። በዚህኛው በያዝነው ዓመት በ2018 7ኛው ሀገራዊ ምርጫ ይካሄዳል። እንግዲህ ያው ሀገራዊ ምርጫ ያው ከዚህ በፊት አሳልፈናል፣ ወደፊትም ደግሞ መቀጠሉ አይቀርም። በዚህ በያዝነው ዓመት ደግሞ ምርጫ እናስተናግዳለን ማለት ነው። ከተለያዩ መረጃዎች ላይ ከሚናፈሱ ወሬዎች ውስጥ አንዱ የዚህ የሚመጣው አዲሱ ምርጫ ነው። ከዛም በኋላ ደግሞ በመጨረሻ ያለው ከ32 በላይ ብሔሮችና ብሔረሰቦች የተሳተፉበት የምግብ ፌስቲቫል ተካሂዷል። ይሄ ማለት እንደ ባህል ኤክስቼንጅ ማለት ነው። የተለያዩ እንትኖች የብሔር ብሔረሰቦች እና ህዝቦች ምግብ ፌስቲቫል ማለት ነው። እሱ ተካሂዷል። ያው የተካሄደው በዚሁ በመዲናችን በአዲስ አበባ ውስጥ ነው። በመጨረሻ እንግዲህ
ወደ ቀጣዩ ፕሮግራማችን እናልፋለን ማለት ነው። ይዤላችሁ የመጣሁት ፕሮግራም ቴክኖሎጂ ነው። በቴክኖሎጂ ስራ ምን አዲስ ኢንቬንሽን አለ? እንደ መጀመሪያ ፕሮግራም አቅርቦት ማለት እንደ መጀመሪያ ፕሮግራምነቱ ቀለል ያለ ግን ደግሞ በጣም ጥራቱን የጠበቀ መረጃ ይዤላችሁ መጥቻለሁ። ምንድነው አሁን ባለንበት ወቅት አሁን 2018 ላይ ነና አዲስ ኢንቬንሽን አለ። ኢንቬንሽኑ ምንድነው? አዲስ ስልክ ነው። አይፎን 17 ፕሮ ማክስ ይባላል። ስለሱ ነው ይዤላችሁ የመጣሁት ማለት ነው። ያው አዲስ ስለሆነ ስለሱ አጠቃላይ ምን አይነት አዳዲስ ፊቸሮችን ይዞ መጥቷል የሚለውን ይዤላችሁ መጥቻለሁ። እንከታተል እስቲ። እንግዲህ አይፎን 17 ፕሮ ማክስ በጣም ጥራቱን በጠበቀ ሁኔታ ቀርቧል ማለት ነው። የቀረበበትን ሁኔታ ደግሞ ስንመለከት ምንድነው? ከጠንካራ አልሙኒየም የተሰራ ነው። በጣም ከጠንካራ አልሙኒየም የተሰራ ነው እና ምርጥና ረጅም ጊዜ የመቆየት ኃይል ባለው ባትሪ ገዘፍ ባለ ባትሪ መጥቷል ማለት ነው። የባትሪ ቆይታው ደግሞ በጣም ረጅም ጊዜ እንደሚቆይ ነው የተነገረለት እና አዲስ ይዞት ከመጣው ፊቸሮች ውስጥ ደግሞ እንደ ባትሪው እድሜ ቆይታ የራሱን የማቀዝቀዝ ሂደት የተገጠመለት በመሆኑ ራሱን የኩሊንግ ሲስተም አለው። በጣም የገረመኝ እኔ ያየሁት ከመረጃዎች ማለት ነው። ራሱን የማቀዝቀዣ ሂደት አለው። ከአዳዲስ ፊቸሮቹ ጋር ተያይዞ ራሱን የማቀዝቀዝ እና ኩል የማድረግ ሂደት እና ፊቸር ተገጥሞለታል ማለት ነው። አዲሱ አይፎን 17 ፕሮ ማክስ ሙሉ ስልኩን ደግሞ የሚሸፍነው ሴራሚክ ነው። በፊትም በኋላም በኩል ያለውን የስልኩን ምንድነው ገጽታ የሚሸፍነው በሴራሚክ ነው። በሴራሚክ ነው የሚሸፍነው። በጣም ጠንካራ ተደርጎ ነው የተሰራው ማለት ነው። 56% የሆነ ሴንሰር ካሜራ ያለው ነው ማለት ነው። አይፎን 7 ፕሮ ማክስ 56% የሆነ ሴንሰር የተገጠመለት ካሜራ አለው። እንግዲህ አይፎን 7 ፕሮ ማክስ አዲስ ይዟቸው ከመጣው ፊቸሮቹ ውስጥ ተጨማሪው ደግሞ ምንድነው መሰላችሁ? ሙሉ ስልኩን የሚሸፍነው ሴራሚክ ነው። በፊተኛው በጀርባውን በኩል የሚሸፍነው በጣም በጠንካራ ሴራሚክ ነው እና ከየትኛውም ከመሰንጠቅ ከመቧጨር አደጋ በጣም በከፍተኛ ሁኔታ ራሱን የመከላከል አቅም አለው ማለት ነው። ይህም ደግሞ በምንድነው ይሞከራል አይደል? አንድ ስልክ ለገበያ ከመቅረቡ በፊት በከፍተኛ ሁኔታ ተሞክሮ ምንም እንዳይደርስበት ሆኖ ማለት ጉዳት እንዳያገኘው ተደርጎ የተሰራ ነው ማለት ነው፣ ስልክ ነው። በቀጣይ ደግሞ ምን አይነት ከካሜራው ጋር ተያይዞ ይዞት የመጣው ፊቸር አለ? ምን መሰላችሁ? 56% የሆነ ሴንሰር ያለው ካሜራን የተገጠመለት 56% የሆነ ሴንሰር ያለው ካሜራን የተገጠመለት። ከዛም ደግሞ ምንድነው ምርጥና ከፍተኛ ጥራት ባለው የዙሚንግ ሲስተም ነው የመጣው ማለት ነው። በጣም ከፍተኛ የሆነ የዙሚንግ ሲስተም አለው። በጣም ዙም ከማድረጉ የተነሳ